ሳልሰራ ቆይቻለሁ። ግን በዛሬ ቪዲዮ የሚሆነው ዊኬንድ ነው እናሳልፈው። ዛሬ ቅዳሜ ነው። ስለዚህ ቅዳሜና እሑድ ያለኝ ሙሉ እናያለን ማለት ነው። ሰው ቁርስ በልቻለሁ ቅድም እንዳያችሁት። ከዛ አሁን ደግሞ ሄር ኬር ሩቲን እና ፌስ ስኪን ኬር ሩቲን ቢልድ አፕ እያደረኩኝ ነው ለማዘጋጀት ሀቭ ግሎ አፕ ሰመር እና የፀጉሬን ባለፈው ሳምንት ገና ነው የጀመርኩት እና በዚህ ሳምንት I'm gonna have a protein treatment ለራሴ እና ለእህቶቼ። ቆይ ለምሳሌ ኦኬ ጋይስ፣ መጀመሪያ አቮካዶ አለ። የበሰለ አቮካዶ ነው፣ በጣም ያልበሰለ ግን በቃ የበሰለ አቮካዶ ነው። ሙዝ አለ። ሙዙ ተበላሽቶ አይደለም እሺ ጋይስ፣ እንትን ውስጥ አስቀምጫው ስለነበረ ነው እንጂ ተበላሽቶ አይደለም። ሲከፍላችሁ አይታላችሁ። ከዛ እርጎ አለ። ከዛ በኋላ ደግሞ እንቁላል አለ እና I'm gonna have ቤት ውስጥ ያዘጋጀሁት ሮዝመሪ ኦይል አለ ማለት ነው። ከኦሊቭ ኦይል፣ ከካስተር ኦይል፣ ከኮኮናት ኦይል፣ ከሮዝመሪ፣ ከሌላ ምንድን ነው ፌኑግሪክ እና ክሎቭ ጨምሬ ያዘጋጀሁት ማሪኔት ያደረገ ቦይል ያደረገ ኦይል አለ። እሱንም እጠቀምበታለሁኝ። ከዛ ብለንደር እጠቀምና ሁሉንም አንድ ላይ አደርጋቸዋለሁ። I'm gonna show you guys the process. Stay with me. So I'm gonna put my blender on. እና እሱ ውስጥ አቮካዶ ነው ያደረኩት። Right, so አቮካዶቹ ቆንጆ እንዲሆኑ ጸልይ። ምክንያቱም ገና አልበሰለም ሊሆን ይችላል። Probably ደህና ነው እንፈልግ ያመጣሁት ግን still oh my god, this is so ማለት ነው የሚያረካ ነገር እንደዚህ ሲሆን አቮካዶ ደስ እንደሚለኝ። Okay, what I'm going to do is በቃላ ለማባከን ላዩ ላይ እንደዚሁ easy እንደዚህ አድርጌ ቆሻሻ አነጣለሁ። and then oh my god, this is so good. እናንተ is there anybody like ሳይበላሽ መጨረስ የሚችል እንደዚህ አይነት ስራ ጀምሮ ሁሌ እንደተግባባ ነው። ሙዝ oh my god ሙዙ ማለት ነው it's already like ተቀቅሏል እና it is so disgusting እሱ መላጥ የተቀቀለ ሙዝ። okay so this is it። በጣም ነው የሚያስጠላው እግዚአብሔር። እስቲ ብቻ እንሞክረውና adjust this thing. By the way, I'm not using juicer as የሽንኩርት መፍጫ ነው የምጠቀምበት። ጋይስ እስካሁን የተደረገው ነገር ታውቃላችሁ። ኦንላይን ጂጂ ላይ የሆነች እንትን አይቼ ነበርና በቃ የሆነች ፋብሪክ። ስለዚህ የሆነ ሰውዬ አናገርኩት እና ነገርና I bought some juicer. Kaza it ended up being very integrated. Oh my god, it smells good. Oh my god. Na kalaru ደግሞ ጸዴ ነው። ሌላ ጊዜ ተጠቃሞች ነበር አቮካዶች እንትን ያላቸው ለነገሩ ተሰራ ማለት ነው። This is so good. Guys, I've got 19 ዓመት ሊሞላኝ 3 ወር ይቀረኛል እና በዚህ 3 ወር ውስጥ አትሊስት ይሄ እስከ 19 ዓመት ፀጉሬ ስትራንዶቹ ቆንጆ ቢሆን ምናምን ከሆነ ትሪትመንቱን ተከትሎ አናገረገደ ፒክሲ ግን ከሆነ ፒክሲ ከት ነው የምቆረጠው ለ19 ዓመት I promise myself ይሄ ትሪትመንት ጥሩ የማያደርገው ከሆነ ፀጉሬ ማለት ነው። ከስድስተኛ ክፍል ጀምሮ ፀጉር አልነበረም። ሁሌ ነው በየዓመቱ መቆረጥ የነበረው ማለት ነው እና እንትን ምንድን ነው ስሙ አዩ ብቻ በየዓመቱ መቆረጥ የነበረ ከስድስተኛ ክፍል ጀምሮ በስነ ስርዓት መቆረጥ እንዲህ ድብድም ያለ ማለት ነው። ከዛ 9ኛ ክፍል ላይ ፍሬንች ሆንኩ። መልሼ ፍሬንች እየሆንኩ ነው የመጣሁት። አሁንም ለጊዜ ድረስ መቆረጫለሁ። I wanted to be like at least እዚህ ጋር ምናምን እንዲደርስ። ርዝመት አልወድም ራሴ ፀጉር ላይ ርዝመት ሳይሆን ብዛት አለው ፀጉሬ። ስለዚህ የምፈልገው I wanted to be manageable ማኔጅ ለማድረግ እንዲመቸኝ ነው የምፈልገው። ምክንያቱም ፀጉሬ ሹሩባ ሲሰራ ያምራል፣ ሲተኮስ ያምራል ምናምን። ግን አምናት ተኮሲንግ ሂቲንግ እንዳታደርጉ ጋይስ። ሂት በማድረግ ምክንያት ነው የመጀመሪያውን ቴክስቸር ያጣሁት። ምክንያቱም ኢኒሺያሊ ፀጉሬ 3C ነበር፣ አሁን 4A ሆኗል። በመተኮሲ ምክንያት ነው ጋይስ። እንዳትተኮሱ እና አንድ ዓመት ሆነኛል ሳልተኮስ ጋይስ። ጥሩ ነገር ነው ፕላስ ናቹራል እንትኑ ነው የምናስወጣው። በቃ ፀጉሬ መተኮስ ለጥ ማለት ቢፈልግ ኖሮ ተፈጥሮ ለጥ ነበር። ከርሊ ስትራክቸሩን አሳጣሁት በራሴ ሰዓት። አሁን ማግኘት የምችልበት ደረጃ ላይ ላደርሰው ነበር። ስለዚህ ከእንግዲህ እንከባከብለው I promise 19 ዓመት እስከሚሞላ ድረስ ሰው ቴክስቸሩን የማገኘው ከሆነ እና ማኔጀብል የሚሆንልኝ ከሆነ ከስት ካልሆነ ግን እቆረጠዋለሁ። ከዛ ደግሞ want to deal with this anymore በጣም በቃ የሚያስቸግረኝ ለመስራት ምናምን በጣም በዝቷል እና I want it to be manageable። እነዚህ ትሪትመንቶች በጣም ፀጉር እንደሚፋፉ ነው አይቻለሁ። እንግዲህ ይዝን
ለእኔ ብቻ አይደለም ከስጤም የምትጠቀመው ከሆነ ኢትስ ፎር ማይ እኛ ቤት ማለት ነው። ሴቶች 4 ነን፣ እናት አለች 5 ሰው ትንሿ አትቀባም። 4ታችን የምንቀባ ከሆነ ለ4ታችን ነው ማለት ነው። ደስ ለምናገውና አንዴ ወይ አጠላው ጀሪ አይሄት እንትን ሲሆን ከደረቀ በኋላ ያስቸግራል። እንትን ካለ በደንብ I think ይበቃዋል። right we're done right see ሲያውን እንዴት እንደሚያምር ነው it's weird እንደሚያምር በቃ let's use I feel like የሚበላ ነገር oh my god this is so good you see oh my god how's that Dina okay let's መጥራት እዚህ እንትን ታስፈልጋለች። ስለዚህ የኔ የበዚህ ፀጉር ብዙ ነው እና የእናቴና የረዱ ፀጉር ደግሞ ትንሽ ነው። እዚህ we need only ትንሽ እንትን ማለት ነው እና ማለት ነው እኛ ቤተሰብ በዘር የሚያጠቃን ፕሪማቹር ግሬ ሄሪንግ ይሄ በጊዜ የሚወጣ ሽበት አለ። እኔ ሽበት አለብኝ፣ በዚህ ሽበት አለበት አንዳንድ ፍሬ እነን ማይማ እነ ረዱን ከወለደች በኋላ ሽበት በሽበት ነው የሆነችው። በጣም ነበር ፀጉሯ የሚያምረው። እሷ ባለመጠበቋ ምክንያት ተበላሸ። ይሄ ፀጉራችን ረጅም አይደለም በጣም ማለት ነው። ከዚህ ከትከሻ ሊንግዝ አልፎ አይቀርም አላሻችሁም፣ ግን በጣም ፍፍት ያለ ነው። በጣም ከለር ያምራል ምናምን እና እሱን ቴክስቸር አሳጥተነዋል እንዳለ ሙሉ ቤቱ። አሁን አመዳም ፀጉራችን እነን አያምርም። በቃ እስካልተሰራ ምንም ካላለ ለማስያዝ የሚይዝም ብለናል። አያምርም። ተሰባብሯል፣ ምን ብሏል። ግዴታ መሰራት አለበት እንዲያምር ፀጉራችን እና ለምን የሚለው እንትን ብዬ እኔ ሀኑስ ከደርማቶሎጂስቶች ጋር ነበር ውይይት ፕሊዝ ይሄ ነገር በጣም የሚያስቸግረኝ ሰው እና አይ ሄት ኢት ኢን መጥረግ ያሳዝነኛል። ለዛ እኮ ነው አንቲንግ አባውት ሚ ስበላውም ስሰራም አንጠበጥባለሁ። ኤፕሪል ማድረግ አለብኝ ለዚህ ይሄዳል። እሺ ለማንኛውም ማለት ነው ቅድም እዚህ ጋር እርጎ ሳይቻችሁ ነበር ራይት አምገነ አድ እርጎ እንጠብቀኝ ቆይ። ስለዚህ አሁን እርጎውን እናደርጋለን። ዋው አይስዌር እንደዚህ እንደ እርጎ የሚያረካ ነገር ነው ታላቅ ሼር እዚህ ራሱ ላይ እንቁላል እንምታበትና እናደባልቃለን። እንቁላሉ እንትኑ ፓርት ብቻ ነው የሚያስፈልገው ጋይስ። ምንድነው አሪ አስኳሉ ፓርት ኤዮኩ ብቻ ነው የሚያስፈልገው እና እኔ ደግሞ እንትኑ ማድረግ አለብኝ። anyway this is it እና አሁን እንዴት እንደማድረግ አይዲያ አስኳሉን ሰበርኩት። this is gonna stay with this እንትን አስኳሉን እንትን ሰበርኩት ሞን ዌይስ ማለት ነው። እንደዚህ ነገር ሳደርግ እንደተበላሸ ነገር በጣም ወፍራም ነው። የዚህ ይብላል ነጭ ፓርት ነው። we say hi we came to look at say hi I think ይሄ ንጹህ አይደለም ማለት ይቅር ያ ንጹህ ነው ወይ ንጹህ እኮ ነው። my mom is so perfectionist ማለት ነው። እንቁላል ሁሌ አስቀይም ጋድ ማለት ነው። በጣም የሚያስጠላ እንቁላል የተባለ ነገር ሁሉ I'm gonna puke right now okay እንቁላል ፍሪጅ ውስጥ ተቀመጠ እኛ ቤት እዚህ ለፍሪጅ አለ ግን በጣም እየተናደድኩ ነው ደግሞ I'm trying to keep my aesthetic እኮ ምንም አይሆንም ከእንቁላል ጋር ላይ I swear እንትን at this point ማለት እንትን ማለት ሳይቀልኝ አይሻልም please we did it I think ይሄ በቂ መሰለኝ። ለማንኛውም ኦይል አድርጌያለሁ። እሺ ትንሽ ቅድም አድርጌ ስለነበር ለእናንተ ለማሳየት ነው። ይሄ ነው ያወጣሁት ነጩ ይሄ ነው እንትን this is torture am I going to use this የትኛው እንደምጠቀም ማለት ነው። I swear so
ስትራይት ነው ህይወት ይከብዳል። ከዛሁን ይህን ፀጉር ቤት ሄጄ ልሰራ ነው። ስንት ኮስት የሚያደርገኝ ግን ተሰጣችሁ ታሉ ሰዎች ንገሩኝ። ትሪትመንት ፈልጌ ፀጉር ቤት ሄጄ ስንት ነው ኮስት የሚያደርገኝ? በዚህ ራዲት ነው። አንቺ ልቀባሽ? አራታችን ነው ይበላል እንዴ? ያለ እንዴ This is the last part የሚቀባው ፓርት ራሴን ባይዘው የሰራሁት ግን ቦኔት ያሰርኩበት ስላለ ነው እንደዚህ ተጨራመተው እንጂ ኢሌክስ ማንሳን ጸጉሯን ነው እንጂ አንቺ የሰራሁት ወይዘሮ መሰረት ኃይሉ ጸጉር መሰረት ለኛ ስትል በዛ አሁን ለክርስትና በቃ ከወለደች በኋላ ጸጉሯ በዛ። በስማ ያምር በስማ እንደዛ ከዘወለ በቃም ብቻ ይሄው እያሳመርኩላት ነው። በእኔ እንዳታሳብቡ ሰዎች፣ አንቺን ከወለደች በኋላ ነው የምትሉ ሰዎች በእኔ እንዳታሳብቡ። መላጣ ታደርጊ ነው እንዴ? መቅም ምንድን ነው? መቅም ምንድን ነው? መቅም በቃ 6 ሰዓት በሚለው ያዡማ። እያለችኝ ነበር። በኢየሱስ ስም ሲቀራቀር በማርያም ስም ጥርሴ ጋር ተሰማኝ። አሁን እኮ ስትቀቢ ትቀረጫለች። በዚህ ፓፓራዚ አትወድም። ረዲት ላይ ብሎገር ነው የምትሆነው። ወደፊት ዩቲዩብ ቻናል ሳይኖራት እኔ ምን ይኖረኛል? ቲክቶክ አልሰራም። እኔ ቲክቶክ ላይ ምን እሰራለሁ? እኔ ቲክቶክ ምን እንደሚያስደስታቸው አላውቅም። ዘፈንና ፎቶ አንድ ላይ አደባልቀው መልቀቅ። ዊኒ በስመ አብ ተለቅቀሻ ነች። ስለዚህ ተቀብቼ ይጨርሻለሁ። እና ማሚንም ቀብቼ እና ረዱንም ቀብቼ ይጨርሻለሁ። አሁን ስቲም እንዲያደርግ እንደዚህ ትችዋለሁ። ከውስጡ ሌላ ነገር አለው። ከዛ ይሄ ስቲሚንግ ቶውል ነው። በሱ ስቲም እንዲያደርግ እንደዚህ እተውና መታጠቢያ ሰዓቴ እስከሚደርስ እዚህ ጋር ያበላሸሁት ነገር አለ፣ ያሰራሁባቸው እቃዎች አሉ። ፓንቴናው ነገር ነው መተጣጠብ አለበት። ሰው እነሱን አጣጥባለሁ። እና I'm gonna meet you after that. ኦኬ ከዛ በኋላ ጠፋህ አይደለ? ምንድን ያደረኩት በቃ ልኳችሁ ነገር አደረኩ። ፀጉሬን ታጠብኩና ሰራሁት። አሉኑ ግንባሬ ለምን እንደዚህ እንዳወጣሁት ግን ሰርቻለሁ ብቻ። ከዛ ደግሞ ገላይን ታጠብኩ። ከዛ ጫማዎች ይወለወልኩ፣ ፓንትና ካልሲ ምናምን አጠብኩ የሰራሁበትን። ከዛ ቢጃማዬንም አጠብኩ። ከዛ ቢጃማ አድርጌያለሁ። እንዴት ይመስላል? ከቅድሙ ጋር ግን አይደለም። ይሄ ሌላ ነው። ነገር እሑድ ስለሆነ በጊዜ አልጋ ልሄድ ነው። የክፍላችንም ተስተካክሏል። I'm gonna show you የነገውን ውሎዬን። ዛሬ እሑድ ነው። ያው እንትኛ ደርብ ሰርግ ምናምን ነበረ። እሱን ጨርሼ እዚህ እኔሳባታችን በዚህ በጣም ብዙ ልጆች ነው ያላቸው እና በቤተሰብ ተከፋፍለን ነው የምንለው። አንዱ ቤተሰብ ዝክር ነበረው፣ እሱን ጉባኤ ተካፈልኩኝ።
ከዛን የንስሐ አባቴን እየጠበቅኩ ነው ንስሐ ለመግባት እና ያለው ፍርሃት በኢየሱስ ይላችሁ ንስሐ ከመግባታችሁ በፊት ያለው ፍርሃት እና ንስሐ ገብታችሁ ጊዜ ልፍታችሁ ተብላችሁ ካለቀ በኋላ ያለው ነፃነት የሰማይ ርቀቱ ማለት ነው። እኔ እንጃ አእምሯችን እንደዛ ብለን ስለምናሳምነው ነው መሰለኝ። ይሄ ስፒሪቹዋሊ ብዙ ነገር ኦልተር ተደርጓል፣ ግን ይሄ በሰው ሰውኛ ስናየው ግን ምንም እኮ የተቀየረ ነገር የለም። ራይት ግን ሰው ያስተሳሰቡ ባሪያ ስለሆነ አስተሳሰባችን የሚቀየርበት መንገድ በሂሊንግ ፕሮሰስ በቃ ነፃነቱን በጣም ደስ የሚል ያደርገዋል። በጣም ብዙ ሰው ሃይማኖት ውስጥ ያለ የሌለም ሰው ስለ ንስሐ አስፈላጊነት፣ ስለ ንስሐ ጥቅም፣ ሁኔታ ምናምን ነገር ግራ ይጋባል እና እኔም በጣም ግራ ይጋባኝ ነበረ። ግን ባለኝ ውስን እውቀት ጠይቄ ከተረዳሁት፣ በፕሮሰስ ውስጥም ከተረዳሁት፣ አንብቤን ካገኘሁት ንስሐ የሚመስለኝ ስላከ ቴራፒ ነው። እንደ አማኝ ከሚያምነው አካል ጋር ያለው ግንኙነት ዋን ቱ ዋን መሆን አለበት ብዬ አምናለሁ እና ንስሐ ግን ያንን ነገር አይከለክልም። ምን እያልኩ ነበር? ማውቃቸው ሰንበት ተማሪዎች መጥተውብኝ ነው ያቋረጥኩት። ለማንኛውም ንስሐ እንደ ቴራፒ ነው። አሁን ሳይኮሎጂካሊ ዲያግኖስ መደረግ ያለበት ዲስኦርደር ሲኖርባችሁ ቴራፒስት ወይም ሳይኮትሪስት እንድታዩ ትመከራላችሁ። ራይት ኃጢአት መንፈሳዊ ህይወታችሁ ላይ ልክ ሳይኮሎጂካሊ ዲያግኖስ መደረግ እንዳለበት በሽታ ነው እና መንፈሳዊ አባት ወይም የንስሐ አባት ደግሞ መንፈሳዊ ሪኮግኒሽን አግኝቶ ከኖርማል ሰው ከተራ ሰው ወይም በራሳችሁ ከምታገኙት ሂሊንግ ፕሮሰስ ፋሲሊቴት ለማድረግ የተቀመጠ እንደ ቴራፒስት አድርጋችሁ አስቡ። ሰው ቴራፒስት ታወራላችሁ፣ ይሰማችኋል። የቱንም አይነት ሰዓት ብታወሩ በተከፈላቸው ሰዓት መጠን ማለት ነው ይሰማችኋል። ለሴም የሲር ንስሐ አባቶች ጋር የንስሐ አባቶች ክፍያ አይከፈላቸውም፣ መንፈሳዊ ስራቸውን እየሰሩ ያሉት። ስለዚህ ያዳምጧቸዋል። የቱንም ያህል ሰዓት ብታወሩ ስለ ኃጢአቶቻችሁ ኃጢአት ናቸው ብላችሁ ስላሰባችኋቸው ነገሮች፣ አእምሯችሁ ስለተመላለሱ ሀሳቦች የንስሐ አባቶችም በዛ መንገድ ቴራፒስቶች ልክ ሳይኮሎጂን አጥንተው ተምረው ኮርሶችን ወስደው ዛጋ እንደሚቀመጡት መንፈሳዊ አባቶችም በዛ ፕሮሰስ አልፈው ነው የንስሐ አባትነት የሚበቁት። ስለዚህ ያንን ሆነ ይቀመጣሉ። ዳንትሪስቶች ወይም ደግሞ ላይክ ቴራፒስቶች ባይፖላር ዲስኦርደር ምናምን ያለበትን ሰው ዲያግኖስ ሲያደርጉ አንዴ ማኒያክ ምናምን ነገር ስለሚሆኑ ማይሆኑ ሀሳቦች ይመጡላቸዋል። ላይክ መርደር አተምት ለመስራት ሊሆን ይችላል ምናምን እና ያን ነገር ሎጂካሊ ስታይ ጀጅ ያስደርጋል። ያማ እንዴት ነው የሰውዬ እንደዚህ ሊያደርግ የሚያስበው ምናምን ብላችሁ ግን ሙያዊ ግዴታቸው ስለሚያስገድዳቸው ልክና ጀጅው ማለት ነው። በሴም ሂር የንስሐ አባቶች ውሏቸውና አዳራቸው ከእግዚአብሔር ጋር ነው፣ እግዚአብሔር በሚያውቀው። ስለዚህ ያንን ነገር ስለሚያደርጉ የእኛ ከእግዚአብሔር የራቀ ህይወት ሲነገራቸው ጀጅ የሚያስደርግ ነው በሰው ሰውኛ፣ ግን ልክና ጀጅው መንፈሳዊ ግዴታቸው ስለሚያስገድዳቸው ማለት ነው። ስለዚህ without being feel judged የምትፈልጉትን ሰዓት አውርታችሁ ሰዓት ከፍሉ ማለት ነው። ፍሪ ቴራፒ። ከዛ እንደዛ ብላችሁ ጨርሳችሁ የሚሰጣችሁ ቀኑና ኃጢአታችሁ ማካካሻ አይደለም። ሁሌም ሰው ግራ የሚገባው እሱ ላይ ነው። ቀኑን ኃጢአት ማካካሻ አይደለም። ለምሳሌ እኔ በቀን 10 ስገድ ቢለኝ ለሰራሁት ኃጢአት 10 መስገድ በቂው አይደለም። በሰው ሰውኛ ሳስበው ማለት እንዴ ሰው የገደለ ሰው ወይ የዋሸ ሰው እንዴት በዛ ኃጢአት ሊካስለት ይችላል? አይደለም። በቃ ያ የሚሰጧችሁ እንትን ሪፈር ድርሳናትን አንብቡ ሊሆን ይችላል። ምክንያቱም ከዚህ በፊት እንደዚህ አይነት ዓለማዊ ፈተና ገጥሟቸው አባቶች ዓለምን ለማሸነፍ የደረሷቸው ጸሎቶችን ስትጸልዩ the same way you feel seen። ምክንያቱም እንደዚህ አይነት ፈተና ውስጥ ያለፈ ቅዱስ አባት ነበረ at some point ብላችሁ እንድታስቡ ያደርጓቸዋል። ጾሙ፣ ጸሎቱ ወደ እግዚአብሔር እንድትቀርቡ መንገድ ነው። ስለዚህ የኃጢአቱ መንገድ ሳይሆን የጽድቁ መንገድ እንድታስቡ ነው የሚያደርጋችሁ ማለት ነው። እሱን አድርጌ ጨርሻለሁ ብላችሁ ስትመለሱና እግዚአብሔር ስልጣን ሰጥቷቸዋል እኛን ለማሰር ለመፍታት፣ እሱን ስልጣን መልሰው በትህትና ለእሱ ይሰጡትና እግዚአብሔር ይፍታሽ ይሻል። you're a free bird ከኃጢአት ሁሉ ማሰረት ፈትሿል። በቃ ሎጂካሊ እንደዛ ብለሽ ነው የምታስቢው። በዛ ወይ ነው የሚሰራው። so it's a healing process። አእምሮሽ እንደዛ ብሎ ይቀበለዋል። በቃ ከተፈታሽበት እስር ቤት መመለስ አትፈልጊም። ላይክ ሞር ኦር ሌስ በቃ ኃጢአት ውስጥ በጣም ብዙ የቆየ ሰው ጊዜ ፍታ ሲባል መመለስ እንትን የሚለው ስለለመደው ነው ያንን ፓርት። ግን ቶሎ ንስሐ የምትገቡ ከሆነ ያስፈራችኋል እስር ቤቱ። ሰው መመለስ አትፈልጉም። ያ ነው ንስሐ አስፈላጊነቱ ጥቅሙ። ለምን ራሴ ይቅር በለኝ አይደለም። ኦብቪየስሊ ይቅር በለኝ እንለዋለን እና እግዚአብሔርም ይቅር ይለናል። ግን ይሄ ፕሮሰስ ስለሚያስፈልግ ነው የሰው ልጅ የሰራው ቴራፒ። ስለዚህ ንስሐም ኢትስ ዘ ሴም ዌይ ባች ነገር እንኳን አይደለም አምላክ ፊት ለሰውም ለመናገር እያሳፈራችሁ ነው። ሶ we're making it less severe እና ለሚታይ ነገር ሪፕሬዘንቴሽን ላለው ነገር ደግሞ ስትናገሩ ይሄ ሞር እንዳታጠፉት ወደፊት ያደርጋችኋል ብዬ ነው የማስበው። የሆነ ጥያቄ ልጠይቃችሁ። እናትና አባታችሁ ቤት ይልጉ ከዛ የሆነ ከባድ ለቤታችሁ ከባድ የሚባል ጥፋት አጥፍታችሁ ከዛ ሲመለሱ በቃ ጦስሽን በቃ እንደሆነ ይተካል አንቺ ግን አትተኪም ምናምን እንደመባል ሪሊ ፌል ለማለት እንደዛ ነው የሚሰማው። ንስሐ መግባት እግዚአብሔር አሁን የተሰማኝ ስሜት በጣም ነው ደስ ያለኝ። እግዚአብሔርን አላቅም ይሄንን ማድረግ ይኑርብኝ አይኑርብኝ አላቅም። ቀርጬ አስቀምጠዋለሁ። ለትልቋ ነው